ኦኬ ጋይስ በዚህ ቪዲዮ ላይ እንዴት ፕሮፊታብል ለመሆን እንዳቀድኩኝና ኔክስት ልወስዳቸው ያሰብኳቸውን አራት ስቴፖች አሳያችኋለሁ። እነዚህን አራት ስቴፖች ምን እንደሆኑና እንዴት አድርጌ ፕሮፊታብል ለመሆን እንዳቀድኩኝ እናንተም እነዚህን ቪዲዮዎች አይታችሁ ኔክስት ለምትወስዷቸው እርምጃዎች የሚጠቅሟችሁ ከሆነ እንድታዩት ሪኮመንድ አደርጋችኋለሁ። ሶ አራቱን ስቴፖች ቀጥለን የመጀመሪያው የሚሆነው እቺን ስናጠፋት backtest and have a proven data that my model works። የመጀመሪያው ነገር የሚሆነው ምንድነው? መጀመሪያ ሞዴል ሊኖረን ይገባል። የምን ስትራቴጂያችን የራሳችን የሆነ የምንሰራበት ፕሩቭን የሆነ ዳታ ሊኖረን ይገባል። ያ ማለት ምንድነው? ሳይኮሎጂካል ኢሹዎችን ለማስወገድ እንዲሁም ደግሞ ያው ፕሮፊታብል እንድንሆን መጀመሪያ ነገር የማስበው ምንድነው? ሞዴል ሊኖረን ይገባል ነው። እሱንም ደግሞ እንዴት ነው? ባክቴስት በማድረግና መጀመሪያ ሞዴሉን ተምሬያለሁ። ሶ ያንን የተማርኩትን ሞዴል ደግሞ ባክቴስት በማድረግና ዳታ በመሰብሰብ ላይቭ ማርኬት ላይ በገባበት አዋጭ ይሆናል አይሆንም የሚለውን መጀመሪያ ለይቼ ማወቅ ነው። ይሄንንም ያው ረጅም ርቀት ተጉዤበታለሁ። ኦልሞስት ይሄንን ፕሮሰስ ወደ ማጠናቀቁ እየተቃረብኩኝ ያለሁት። ሶ የመጀመሪያው ስቴፕ የሚሆነው ይሆናል ብዬ ያሰብኩት ይሄ ነው ማለት ነው። ኔክስት ይሄንን ደግሞ ፕሮሰስ ከጨረስኩኝ በኋላ ኔክስት ሁለተኛውን ፓርት አሳያችኋለሁ። ከዛ በፊት ግን backtest and have a proven data ይሄንን የመጀመሪያውን ስቴፕ በደንብ ኢንተረስትድ ከሆናችሁና ማወቅ የምትፈልጉ ከሆነ how to backtest የሚል ቪዲዮ ሰርች የላችኋለሁ። እሱን ሄዳችሁ ማየት እንዳትረሱ። በዛ ቪዲዮ ላይ እንዴት ሞዴላችሁን በስትክክል ባክቴስት ማድረግ እንዳለባችሁና ዳታ እንዴት መሰብሰብ እንዳለባችሁ የሰራው ቪዲዮ አለ። እሱ ይጠቅማችኋል ገብታችሁ ብታዩት። ሶ ወደ ሁለተኛው ፓርት እንለፍ። ሁለተኛው ላይ ደግሞ ያለው ምንድነው? ዲስክሬሽን ማርኬት ላይ ዲስክሬሽን እና ማርኬት ኢንቱዊሽንን አሪፍ ለጥሩ ለሆነ ጊዜያቶች ትሬድ በማድረግ ይሄን ሞዴልን ዲስክሬሽን እና ማርኬት ኢንቱዊሽንን ማዳበር ነው። ይሄም ማለት ነው ብዙ ጊዜ ትሬዲንግን ከባድ የሚያደርገው አንድ ትልቅ ነገር ብዬ የማስበው ምንድነው? ዲስክሬሽንን እና ማርኬት ኢንቱዊሽንን ዴቨሎፕ ማድረግ ነው። ዲስክሬሽን ምንድነው ስንል አንድን ማርኬት አንድ ሰው የሚያይበት መንገድ ወይም ደግሞ ትሬዲንግ እንደ ማትስ ወይም ደግሞ እንደ ማንኛውም ትምህርት አንዱ ለሶስት ብለን የምንማረው ነገር አለ። በጊዜ ሂደት ማርኬቱን በደንብ እያየነው ስንመጣ የምናዳብረው የራሳችን የሆነ የማርኬት እይታ አለ ወይም ደግሞ ዲስክሬሽን እንለዋለን። ያንን የማርኬት እይታችንን ዴቨሎፕ የሚሆነው ደግሞ ምንድነው? ለረጅም ጊዜ ሞዴላችንን ትሬድ ስናደርገው ደጋግመን ባክቴስት ስናደርገው ደጋግመን ጆርናል ያደረግን ረጅም ጊዜ በአንድ ሞዴል ላይ ጊዜ ስናጠፋ ነው ይሄ ማርኬት ዲስክሬሽን እና ኢንቱዊሽን ዴቨሎፕ ማድረግ የምንችለው። ብዙ እዚህ ይሄኛው እኔንም ጨምሮ አብዛኞቻችን እዚህ ዲስክሬሽን እና ማርኬት ኢንቱዊሽን ላይ ለመድረስ በጣም የሚያዳግተና የሚከብደን ምክንያት ምንድነው? ስትራቴጂ በተደጋጋሚ መቀየር ነው ዋነኛው ነገር። ምን ማለት ነው? አንድን ስትራቴጂ ለምሳሌ ለ3 ወር ለ4 ወር ከትሬድ ካደረግነው በኋላ መልሰን ደግሞ ሌላ ስትራቴጂ የምንወስድ ከሆነ ያንን ነገር የምንቀይረው ከሆነ ምን ይፈጠራል? ዲስክሬሽን ዴቨሎፕ ማድረግ አንችልም። ይሄ ዲስክሬሽን ዴቨሎፕ ካላደረግን ደግሞ በአንድ ስትራቴጂ ላይ ፕሮፊታብል ሆነን ለረጅም ጊዜ ለመቆየት በጣም አስቸጋሪ ነው የሚሆንብን። ሶ ሁለተኛው ደግሞ ምንድነው? ዲስክሬሽን እና ማርኬት ኢንቱዊሽንን የበለጠ አሪፍ ማድረግ ነው ማለት ነው። በዚህም ላይ አሪፍ ቦታ ላይ ነው ያለሁት ብዬ አስባለሁ። እንግዲህ ቀጣዩን ፓርት ደግሞ ሶስተኛውን ፓርት ምን እንደሆነ እዚህ ጋር ነው ማለት ነው። ሶስተኛው ደግሞ ምንድነው የሚሆነው? ቴስት ማይ ሞዴል ኦን ዴሞ ፎር 1 2 weeks። መጀመሪያ ባክቴስት አድርገን ዳታችን ትክክል ከሆነና ወይም ደግሞ ፕሮፊታብል እንደሆነ እርግጠኛ ከሆነን ከዛ ማርኬት ኢንቱዊሽናችን እና ዲስክሬሽናችን ደግሞ አሪፍ እንደሆነ ካወቀን በኋላ ኔክስት ማድረገው ምንድነው? ይሄ ሞዴልን ከአንድ እስከ 2 ወር ውስጥ ከአንድ እስከ 2 ሳምንት ባለው ውስጥ ወይም ደግሞ ሜቢ ገፋም ሊደረግ ይችላል ዴሞ ላይ ቴስት ማድረግና ዴሞ ላይም ደግሞ ላይቭ ማርኬት ላይ ኤክሲኪዩት ማድረግ እንደምንችል ለራሴ ፕሩቭ አደርጋለሁ ማለት ነው። ሶ ይሄንን ደግሞ ሶስተኛ ስቴፕ ነው። ይሄም የዴሞ ሪዛልት ደግሞ አሪፍ የሚሆንና በጥሩ ሁኔታ የሚሄድ ከሆነ ደግሞ አራተኛው ስቴፕ ይቀጥላል። አራተኛው ደግሞ ምንድነው? እነዚህን ሁሉ ካደረኩኝ ምን ይፈጠራል? ሞዴሌ ላይ ኮንፊደንት መሆን ጀምራለሁ። ሶ ሞዴሌ ላይ ኮንፊደንት ከሆንኩኝ ደግሞ ቀጥታ ወደ ላይቭ ማርኬት መግባት ይሆናል ማለት ነው። ከዛም በኋላ ላይቭ ትሬድ ማድረግ ሊሆን ይችላል ወይ ፈንዶችን በመግዛትም
ወደዛ ገብቼ ፕሮፊታብል የፕሮፊታብል ፕሮሰሲንግ በዚህ መልኩ እሄዳለሁ ያስባለሁ ማለት ነው። እናንተም የተለየ ሐሳብ ካላችሁ ኮሜንት ላይ ማሳወቅ ትችላላችሁ። ይሄም ደግሞ እነዚህ እንትኖች እነዚህ ከ1 እስከ 4 ያሉ ስቴፖች አይ ቲንክ ለብዙ ትሬደር ቢያያቸውና ቢጠቀምባቸው በጣም ይጠቅማል ያስባለሁ። ሶ ያላችሁን ሐሳብና አስተያየት ኮሜንት ላይ ያሳውቁኝ። የነበረኝ ሐሳብ ይሄ ነው። አመሰግናለሁ። ይመቻችሁ። ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ይመቻችሁ።